የከተማችን ድምቀት ከሆነው ከፍሬንድሺፕ ፓርክ በአንድ ደቂቃ ርቀት ውስጥ የሚገኝ ከስቱዲዮ እስከ ዱፕሌክስ አፓርትመንት የያዘ ከ4.1 ሚሊዮን ብር ጠቅላላ ዋጋ ጀምሮ በ410 ሺህ ብር ቅድመ ክፍያ ዘመናዊ አፓርትመንት ይዘንላችሁ መጥተናል። የበዓል 15% ቅናሹም አልተረሳ። ሰላም ውድ ተመልካቾቻችን እንደምናላችሁ። ልክ እንደተለመደው ጥሩ ነገር ይዤላችሁ መጥቻለሁ። ዛሬ ማስተዋወቃችሁ ድርጅት ዴሉክስ ይባላል። ዴሉክስ ፕሮፐርቲስ እንግዲህ ላለፉት 10 ዓመታት በኢትዮጵያ ውስጥ በተለያዩ የኮንስትራክሽን ስራዎች ላይ ይታወቃል። በተለይ በህንፃ ግንባታ፣ በፋውንዴሽን ስራ እንዲሁም በአስፋልት ስራ ይታወቃል። በዋነኝነት የሚታወቅባቸው 3 እህት ካምፓኒዎች አሉት። የመጀመሪያው አክሲስ ፋውንዴሽን ስፔሻሊስት ነው። በተለይ የህንፃ የፋውንዴሽን ስራና የስላብ የወለል ስራ የሚሰራ ግዙፍ ካምፓኒ ነው። ከዚህ በፊት ከበርካታ የሪል ስቴት ድርጅቶች ጋር አንድ ላይ ሆኖ የነሱን የፋውንዴሽን ስራና የስላብ ስራ ሲሰራ የቆየ ድርጅት ነው። ሁለተኛው ደግሞ ሻይኒንግ ኮንስትራክሽን ይባላል። በዋነኝነት በመንገድ ስራና በተለያዩ የኮንስትራክሽን ስራዎች ላይ በደንብ ይታወቃል። ሌላኛው ደግሞ ቪትሮ ኬሚካልስ ነው። ቪትሮ ኬሚካልስ በአስፋልት መንገዶች ላይ የሚሰሩ የቀለም ቅቦችንና የቀለም መስመሮችን በኢትዮጵያ ውስጥ በብቸኝነት በማስመጣት የሚታወቅ ድርጅት ነው። እንግዲህ እነዚህ 3 ድርጅቶች በአንድ ላይ ሆነው ዴሉክስ ፕሮፐርቲን ፎርም አድርገው አሁን ላይ በግንባታ ሂደቱ ላይ በደንብ የተከላጠፈና ኳሊቲውን የጠበቀ ስራ እንዲሰራ እያገዙት ይገኛሉ። አሁን ላይ በዋነኝነት እየገነባውም ወደ ሽያጭ የሚያወጣው አንድ ሳይት አለ። እሱ ደግሞ የሚገኘው ከፍሬንድሺፕ ፓርክ በጣም በቅርብ ርቀት ወይም ደግሞ ከሞናርክ ሆቴል አጠገብ ላይ ባለው አስፋልት ነው የሚገኘው። ሎኬሽኑ በጣም ጥሩ ሎኬሽን ነው። አስፋልት ዳር ነው የሚገኘው። ህንፃው ደግሞ በሁለቱም በኩል በሁለቱም ሳይድ አስፋልት የሚያገኘው ነው። ይህም ማለት ኤል ሼፕ ላይ የሚገኝ ህንፃ ነው ማለት ነው። ይህንን ግንባታ ስንጀምር ታዲያ በዋነኝነት በኮሪደር ልማቱንም ህግ ተከትለን አሁን በወጣው አዲሱን የኮንስትራክሽን መመሪያም ተከትለን ነው ወደ ግንባታ የገባ ነው። ስለዚህ ነገ የሚመጡ የትኛውም አይነት የመንገድ ዳር መውጣት፣ የፈረሳ ወይም ደግሞ ሌላ ተያያዥ ኬዞች አይኖሩበትም። ሁሉ ነገር ክሊር ተደርጎ ነው ወደ ግንባታ የተገባው። ይሄ በደንብ ከሌሎች ካምፓኒዎችም እየተሻለ ያደርገዋል ማለት ነው። እንግዲህ ወደ ህንፃው ስፔሲፊኬሽን ስንገባ ህንፃው G+23 ነው። ከላዩ ላይ አንድ ቴራስ አለው ለማንኛውም ፕሮግራም የሚሆን። ወደ ታች ደግሞ ስንሄድ 3 ቤዝመንት አለው፣ 3 የመኪና ማቆሚያ ቤዝመንት። በተጨማሪ ደግሞ ከግራውንድ ጀምሮ እስከ 3ኛ ድረስ ተጨማሪ የመኪና ማቆሚያ ፓርኪንግ አለው። ይህም ማለት 6 ወለል የመኪና ፓርኪንግ ይኖራል ማለት ነው። እንግዲህ ወደ ቤት አይነቶች ወይም ደግሞ ወደ ቤት ታይፖሎጂዎች ስንመጣ የመጀመሪያው ስቱዲዮ ነው። ስቱዲዮ በ41 ካሬ አለን። ባለ አንድ መኝታ ደግሞ በሁለት አይነት ነው ያለን። በ61 ካሬ እና በ77 ካሬ ነው። 61 ካሬው ፓርኪንግ አይኖረውም። 77 ካሬው ደግሞ ፓርኪንግ ይኖረዋል። ስለዚህ ፓርኪንግ ያለው ባለ አንድ መኝታ፣ ፓርኪንግ የሌለው ባለ አንድ መኝታ ይሆናል ማለት ነው። ባለ ሁለት መኝታዎቹ ደግሞ ሁለት አይነት ሲሆኑ በ127 እና በ153 ካሬ ነው የሚሆኑት። ሁለቱም የፓርኪንግ ኤሪያ ይኖራቸዋል። ሌላኛው ደግሞ ባለ 3 መኝታ በ173 ካሬ ይኖረናል ማለት ነው። በተጨማሪ ደግሞ በህንፃው የመጨረሻ ክፍል ላይ ማለትም በ22ኛ እና 23ኛው የህንፃ ወለል ላይ ዱፕሌክስ አፓርትመንት አለን። ዱፕሌክስ አፓርትመንት የምንለው 2 ወለሎችን ከላይና ከስር ያሉ 2 ወለሎችን አቅፎ በአንድ የያዘ የቤት አይነት ሲሆን 22ኛውንና 23ኛውን ወለል አንድ ላይ መርጅ አድርጎ ማለት ነው። እንግዲህ በዚህ የቤት አይነት ከ172 ካሬ እስከ 284 ካሬ ድረስ ይሮነራል። ወይም ደግሞ መነሻ ዋጋቸው ከ24 ሚሊዮን እስከ 39 ሚሊዮን ድረስ ማለትም ትልቁ ካሬ 284 ነው፣ እሱ 39 ሚሊዮን ነው። ትንሹ ደግሞ 24 ሚሊዮን ብር ነው ማለት ነው። እንግዲህ ወደ ዋጋው ስንመጣ እዚህ ህንፃ ላይ የካሬ ዋጋችን የሚሆነው 100 ሺህ ብር ነው። 100 ሺህ ብር የካሬ ዋጋ ሲሆን ለምሳሌ 41 ካሬዋ ስቱዲዮዋ ጠቅላላ ዋጋዋ 4.1 ሚሊዮን ሲሆን ቅድመ ክፍያው ደግሞ 10% ነው። 410 ሺህ ብር ይመጣል ማለት ነው። ባለ ሁለት መኝታው 61 ካሬው 6.1 ሚሊዮን ብር ሲሆን ጠቅላላ ዋጋው ቅድመ ክፍያው ደግሞ 616 ሺህ ብር አካባቢ ይመጣል። ባለ 3 መኝታው ከፍ ያለው 173 ካሬ ሆኖ ደግሞ ጠቅላላ ዋጋው 17 ሚሊዮን 364 ሲሆን ቅድመ ክፍያው 1 ሚሊዮን 734 ይመጣል ማለት ነው።
እንግዲህ ጠቅላላ ዋጋችን በጣም ተመጣጣኝ ነው። አሁን ላይ የበዓል ቅናሽን ኢንክሉድ አድርገን ነው እየሸጥን ያለነው። በበዓል ቅናሽ ተጨማሪ ደግሞ ከዚህ በላይ ከፍ አድርገው ለሚከፍሉ ደንበኞች ወይም ደግሞ ተጨማሪ የዳውን ፔመንት ለሚያስገቡ ሰዎች ደግሞ ከ2% ጀምሮ እስከ 15% ድረስ የሚደርስ ትልቅ ቅናሽ ማለትም ከትንሹ ቅናሻችን 2%ቷ እስከ 80 ሺህ ብር ትመጣለች። እስከ 15% ከሄደ ደግሞ ከ600 ሺህ እስከ 2.6 ሚሊዮን ብር ድረስ ቅናሽ ያለው ህንፃ ይሆናል ማለት ነው። እንግዲህ በዋነኝነት እዚህ ህንፃ ላይ የከርሰ ምድር ውሃ፣ ቴራስ፣ የአደጋ ጊዜ መውጫ መውረጃ፣ በቤዝመንት ውስጥ መኪና ከቤዝመንት ወደ ግራውንድ ለማውጣት አውቶማቲክ የሆነ ሊፍት፣ የመኪና ካር ሊፍት አለው ራሱን የቻለ። በዚህ ላይ 6 አባወራ ነው በወለል ያለው። ህንፃው ዳይሬክትሊ ቪው የሚሆነው ወደ ፍሬንድሺፕ ፓርክ ነው። ስለዚህ በጣም ጥሩ እይታ ይኖረዋል፣ ጥሩ ምልከታ ይኖረዋል። ለደንበኞች ለገዛውን ሰውም ጥሩ ቬንቲሌሽን ይኖረዋል። አብዛኞቹ ቤት ባልከን ያላቸው የራሳቸው በረንዳ አላቸው። ስለዚህ ጥሩ ቬንቲሌሽን እና ጥሩ እይታ ያለው ቤት ይሆናል ማለት ነው። እንግዲህ የዚህን ቤት መረጃ ተጨማሪ መረጃ ለመውሰድ የምትፈልጉ ሰዎች፣ ለመጎብኘት የምትፈልጉ ሰዎች ስክሪኑ ላይ ባለው ቁጥር ብትደውሉልን ኮንታክት ብታረጉን ታገኙናላችሁ። ይህ የዲስካውንት ጊዜ ሳያልቅ መታችሁ ኮንታክት ብታረጉን ጥሩ አማራጭ ነው። እናመሰግናለን። መልካም ቀን።